ሰዎች እንደ ሀገር አእምሯችን ቀንጭሏል። እንደ ሀገር የሰውነት ሞራላችን ወርዷል። የሆነ ስብዕናችን ተቆርጧል። የአይኪው ተመራማሪዎች እንደሚያሳዩን ከሆነ በአቬሬጅ የኢትዮጵያ ሕዝብ ማይልድ የሆነ የአእምሮ በሽተኛ ነው። ማይልድ የሆነ የአእምሮ በሽተኛ ማለት በካኒና በመድኃኒት የማታክሙት ለዛ ያልደረሰ ነገር ግን በትክክል ፋንክሽናል ያለው በሽተኛ ነው። ሰዎች እንደ ሰው መኖር አቁመናል። የሰውን ክብር የሚመጥን ኑሮ፣ የሰውን ክብር የሚመጥን ሀሳብ እያሰብን፣ የሰውን ክብር የሚመጥን ስራ እየሰራን አይደለም። ጥናቱ ምንም ይበል ከምድር ላይ ያለው እውነታ አሁን በዚህ ሰዓት ኢትዮጵያ እንደምንም ተጣጥረን ሆዳችን ለመሙላት፣ እንደምንም ተጣጥረን እርቃናችን ለመሸፈን፣ እንደምንም ተጣጥረን ሰርቫይቭ ለማድረግ እየተጣጣርን እየተጋጋርን ይገኛል። ከምድር ላይ ያለውን እውነታ መካድ አይቻልም። ጥናቱ ምንም ይበል ከምድር ላይ ያለውን እውነታ መካድ አይቻልም። አሁን በዚህ ሰዓት ኢትዮጵያ እንደ ሰፈር፣ እንደ ጎረቤት፣ እንደ ጎጥ ተከፋፍለ ይሄ እኔ ነው፣ ይሄ የኔ ነው፣ እንደ ህፃን ጨዋታ የሚመስል ይሄ እኔ ነው፣ ያንተ ነው መጨረራት፣ መገዳደል ማለት እንደ ሀገር ያለ ሰው ኢጎ ምንድነው? እኛ እቺ ሀገር የተባረከች ሀገር፣ ቅድስት ሀገር፣ እኛ የጀግና ልጆች ምናምን በፍጹም አሁን ላይ እሱ እውነታ በፍጹም የለም። እሱ የድሮ የአያቶቻችን ታሪክ። አሁን ላይ ምድር ላይ ያለው እውነታ ሰርቫይቭ ለማድረግ እየተጣጣርን ያለን በሰፈር ተከፋፍለን ወንድማችን እየገደልን እየተጠላለን ያለን ህዝብ። ይህን እውነታ መካድ አይቻልም። እንደዚህ ስል ብዙዎች ልትናደዱ፣ ብዙዎች ሊደብራችሁ ይችላል። አይ ዶንት ኬር ምድር ላይ ያለውን እውነታ እየተናገርኩ እስከሆነ ድረስ ማለት ነው። እስቲ አንድ ጥያቄ ልጠይቃችሁ። ማለት ኢትዮጵያ እንደ ቻይና እንደ አሜሪካ ትሁንባት ትባል እንኳን እንደ ጎረቤቶቻችን እንደ አፍሪካ ሀገራት እንደ ኬንያ እንደ ናይጄሪያ ትንሽ ወደፊት መሄድ ያልቻለበት ያላደገች የማትበለጽግበት ችግሩ ምንድን ነው? ያልሆነችበት ምክንያቱ ምንድን ነው? የተፈጥሮ ሀብት እንዳለን እንዴት እንደ ኢትዮጵያ የተፈጥሮ ሀብት፣ የውሃ ሀብት፣ የመሬት ሀብት ያለው ሀገር እኔ አላውቅም እስካሁን። የህዝብ ብዛት፣ የህዝብ ኃይል ስለሌለ ነው ፈጣሪ ረግሟል። መቼም እንደዚህ እንደማይሆን ታውቁታላችሁ። ሰዎች አይውላችሁ አእምሯችን ላይ ተሰርቶብናል። እንደምን ተጣጥረን ሆዳችን እንድንሞላ፣ እንደምን ተጣጥረን እርቃናችን እንድንሸፍን፣ እንደምን ተጣጥሮ ሰርቫይቭ ማድረግ የመጨረሻ ጎላችን የመጨረሻ ዓላማችን እንዲሆን ተደርገን አወቅንም አላወቅንም ተረዳንም አልተረዳንም እንደዚህ እንድናስብ እንደዚህ እንድናምን አሳንሰው አጥተው ሰርተውናል። እንደማንሰሩን ለምን አላማሰሩ ምናምን አስፈላጊ ከሆነ በሌላ ያን ያክል ያስፈልጋል። ነገር ግን ከሰውነት ጎራ ወርደን እንደዚህ እንድንኖር እንደዚህ ነቃቃን የድቅቋሚ መንገዶች እንድንኖር እንደ ሀገር በደንብ ነው የተሰራው። ይህንን መረዳትና መቀበል የሚያስፈልጋል። ማለት አንድ ሰው ችግሩን እስካልተረዳ ችግሩን ይሄ ችግር ነው ብሎ እስካላወቀ ድረስ ወደፊት ለመሄድ ወደፊት ለመራመድ አይችልም። በፍጹም አይቻልም። እንደዚህ ችግር ምን እንደሆነ ተረዳሁ ያን ችግር ለመፍታት እስካልተዘጋጀ ድረስ እንዲሁ እዛው ጋር መርገጥ ነው የሚሆነው። ማለት አሁን ካለንበት የውሸት ትርክት፣ አሁን ካለንበት ከተሰጠን የውሸት ማንነት አጽፍተን የምፈልገውን አይነት ካራክተር የምፈልገው አይነት ማንነት የምንገነባበት ትልቅ ተስፋ አለ። ማለት ፈጣሪ ሲፈጥረን ሰዎች በፈለጉ ሰዓት የሚፈልጉትን ማንነት የሚፈልጉትን ካራክተር በራሳቸው ላይ መገንባት እንዲችሉ፣ የሚፈልጉትን አይነት ህይወት መፍጠር እንድ መኖር እንዲችሉ ተደርገን የተሰራ ነው። ይሄ ለእኛው ተሳይሆን ለሰው ልጆች የተሰጠ በጣም ጸጋና ትልቅ ተስፋ። ትውልድ ይህ ጀኔሬሽን በእድሜ በተለይ ከ10 እስከ 40 ያሉ በእድሜ ከ10 እስከ 40 ያለ ጀኔሬሽን ማለት ነው። በተለይም ደግሞ ተማሪዎች ከኤሌመንታሪ እስከ ዩኒቨርሲቲ ድረስ ያለን ተማሪዎች የዚችን ሀገር የአካሄዷን አቅጣጫውን መቀየር አለብን ብዬ አስባለሁ። የእኛ ጀኔሬሽን የዚችን ሀገር ጠፋንታ የዚችን ሀገር አካሄዷን አቅጣጫውን መቀየር አለበት፣ ወደ ተሻለ ደረጃ ከፍ ማድረግ አለበት ብዬ አስባለሁ። እንደግን ደግሞ ሰዎች
ማለት የሚጓጉለትን ሰምሃው በቃ ማለት ሳቲስፋይ የሚሆኑበትን ህይወት ኑሮ ማለፍ አለባቸው የሚል እንትን ስላለኝ ከእሱ ጋር በደንብ ጊዜን ሙሉ ነገር የሰጥቼ ከዛ ጋር ትንያፍ ይገኛል። ከዚህ ጊዜ ቀጥሎ በሳምንት 2 ቪዲዮ በዩቲዩብ እለቃለሁ። በቲክቶክ ምናምን አጫጭር የሆኑ ነገሮችን ጠብቁ። በዛ እየገባችሁ ፎሎ አድርጉ ምናምን። ምንድነው ይህ ጀነሬሽን ይህ ትውልድ ይህችን ሀገር በቃ እጣ ፋንታዋን የመወሰን አለበት። ማለት ይህ ጀነሬሽን ብሎ የዚችን ሀገር አካሄድ መቀየር ካልቻለ መጨረሻችን ይሄ እምነት፣ ባህል፣ ማንነት ምናምን እያለ የምንኮራራበት ነገር እንደዚህ በነፃነት ልንኖረው አይደለም ለመታሰብ ራሱ የሚችል አይመስልም። ቆም ብለን ራሳችንን አይተን አንድ ማወቅ የሚገባን ነገር ምናምን ለመሰላችሁ ሰዎች እንዲሁ ስለፈቀደን ብቻ እንዲሁ አስበን ኮንሽስሊ ስለተንቀሳቀስን ብቻ እንደፈለገን ራሳችን ህይወታችን እንመራለን ኮንትሮል እናደርጋለን ማለት አይደለም። የሰው ልጅ በተፈጥሮ ልክ እንደ ኮምፒውተር ነው። ማለት ኮምፒውተር የሆነ ፕሮግራም ያደርጋችሁት የጫናችሁበትን ነገር ነው ራን የሚያደርገው አይደለ? ሰዎችም ከተወለዱ እስከ 12 እስከ 13 ዓመታት ባሉ ጊዜያት ውስጥ የሆነ የተጫነብን ማንነት አለ። ያንን ነው ራን የምናደርገው በነገራችን ላይ። አንድ ልዩነቱ የሚለያየ ነገር ከኮምፒውተር ጋር ምንድን ነው? ኮምፒውተሩን አንተን ራን የምታደርገው አንተ የሆነ ፋይል የሆነ ነገር ትጭንበታለህ ኤንድ ራን የምታደርገው አንተ እያዘዝከው ነው ራን የሚያደርገው። እኛ ሰዎች ግን አንዴ ተጭኖብናል። ነገር ግን በእኛ ኮንሽስነስ፣ በእኛ ዌርነስ፣ በእኛ ፈቃድ ያን ራን እናደርገዋለን። ከራሳችን እንትን አውጥተን የምንኖር ይመስለናል እኛ በፈቃዳችን ራን ስለምናደርገው ያን ፋይል። ነገር ግን የተጫነብን ፋይል የማናውቀው ሳናውቀው የማንፈልገው የተጫነብን እና ኖርማል ናቹራል ማንነታችን አድርገን ወስደናል። ማወቅ ያለብን ነገር እሱን ደስ የሚለው ነገር በዚህ ታይም ሰዎች ራሳችንን እንዴት እንደምንረዳ ራሳችንን እንዴት እንደምንቀየር በህይወታችን ላይ ምን አይነት ኮንትሮል እንዲኖረን የሚያሳዩ በጣም ብዙ ሰዎች፣ በጣም ብዙ መጽሐፍት፣ በጣም ብዙ ፖድካስቶች አሉ። በጣም ማለት ነው። ከዚህ ጊዜ ቀጥሎ እንደነገርኳችሁ በሳምንት 2 ቪዲዮ በዚህ ዩቲዩብ ቻናል እለቃለሁ። በቲክቶክ፣ በኢንስታግራም አጫጭር ቪዲዮዎች ይለቀቃሉ። ኤንድ በየቪዲዮ መጨረሻ ሁልጊዜም ማለት ነው በየቪዲዮ መጨረሻ ያነበብኩትን አንድ በጣም ወሳኝና ህይወትን በተለየ መንገድ እንድረዳ ያደረጉኝ በጣም የጠቀሙኝ ብዬ ማስባቸውን መጽሐፍቶች ሪኮመንድ አደርጋቸዋለሁ። ሪኮመንድ ማድረግ ብቻ ሳይሆን በቴሌግራም ቻናል ላይ በፒዲኤፍ ላይ ያስቀምጥላችኋለሁ። እየገባን እንትን እንላለን ማለት ነው። በዚሁ እንቀጥላለን። ለዛሬ የነበረን ጊዜ ከዚህ ላብቃ። እወዳችኋለሁ። ባይ ባይ።